عبدي طيب واقو يمجمراو سو السلام عليكم ورحمة الله وبركاته كبراتنا كبران يتكبراتشو يتودداتشو ኢትዮጵያውያን እንድናችሁ ሰላም ናችሁ ጤና ታፊያ ሁሉ ነገር አማን ነው ያው እንግዲህ መተናል ተጠረን ባል መሰለኝ ሰላም ናችሁ እንኳን ደህና መጣችሁ አብዲዬ የሞደ ልጅ አባይ ቦገሬት መጣሃ በስልጥኛ እንኳን ደህና መጣ እንዴት ናችሁ ሰላም ናችሁ ክብራትና ክብራን ያው እንግዲህ የሀገራችን ፖለቲካ እየተጨማለቀ ነው ባካችሁ እየተጨማለቀ ነው ለውጡ ነውጥም እየሆነ እንደሆነ እውነት ለውጥም እየሆነ እንደሆነ ግራ ያጋባ ነው በየሳቱ መልኩን ይቀይራል በየሳቱ ከለሩን ይቀይራል እንደዛ ነው ላችኋለሁ ዛሬ እንደው የመጣሁት ትንሽ ነገር ለመናገር ነው ለመግቢያ ያህል አንተ በበዛህበት ቦታ ጥቂቶችን ብታጠቃ ያንተ ወገን የሆኑ ጥቂቶች ያሉበት ቦታ ሌሎች በበዙበት ቦታ ይጠቃሉ ያንን ያያሰብ እኔ ጋር ያሉት ጥቂት ናቸው ብለህ ለማጥቃት ሰፍ ባትል ጥሩ ነው አንተ ጋር ጥቂት የሆኑ አካሎች ከሌላ ቦታ ያንተ ወገኖች ጥቂት ሆነው ሊጠቁ ይችላሉና እንደዛ ነውና እንዴት ነው ለውጡ ነውጥ ነው ወይስ ለውጥ ነው ግራ ያጋባችሁ ነው አይደል እኔንማ በቃ እንዴ ግራ አጋባኝ እኮ ለውጡ አጼ እየሸተተ ነው አጼ እየሸተተ ነው ክብራትና ክብራን የተከበራችሁ የተወደዳችሁ ያው እንግዲህ በመጀመሪያ ስለ EBC ላወራ ፈልጋለሁ EBC የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማለት ነው የኢትዮጵያውያን ገንዘብ በኢትዮጵያውያን ባጀት የሚንቀሳቀስ በመንግስት የሚንቀሳቀስ ነው ኢትዮጵያውያን ሁሉ ሊወክል የሚችል ድርጅት መሆን ነበርበት ግን አልሆነም EBCን ስንመለከት በመረጃ ደረጃ በማስረጃ ተደግፎ የቀረበው 80% የአማራ ብሔር ተወላጆች የተሰበሰቡበት ሚዲያ ነው ያ ሚዲያ እንደ አዲስ ፈርሶ ብሔረሰቦች በጋራ በቁጥራቸው ልክ የሚወከሉበት ሚዲያ መሆን አለበት ምክንያቱም ሚዲያው ለምሳሌ 100 ሰው የሚያስፈልገው ከሆነ የአማራ ተወላጆች ኮታ 10 ከሆነ 10 ብቻ መቀመጥ አለበት ከዛ በላይ ግን ሊቀመጥ አይገባም እና ሚዲያው ለውጥ እውነት ለውጥ አለ ከተባለ ከሚዲያውም ከምኑ ነው የሚጀምረውና ለውጡ እንለወጥ አማራን ለማስደሰት የሆነን ተቋም በብቸኝነት እንዲመራ ማድረግ ትክክል አይደለም እንቃወማለን ነው ይሄንን ሁሌም እያንዳንድ መቃወም አለበት አብይ አህመድን ስለወደድከው ለማ መገርሳን ስለወደድከው ገዱን ስለወደድከው ስተስ ሲሰራ ዝም ብለህ እየው የሚል እምነት የለኝም እኔ እና እያንዳንዱ ተቋሞቻችን ሁላችንን ይምሰሉ ባለፈው ዶክተር ጸጋዬ አርሶ ስለ አዲስ አበባ ሲናገር ሰምቼዋለሁ ስለ አዲስ አበባ ሲናገር አዲስ አበባ የኢትዮጵያዊነት ናሙና ነች ይላሉ ግን የኢትዮጵያዊነት ናሙና አይደለችም ብሎ ሲናገር ነበር አዲስ አበባ የኢትዮጵያዊነት ናሙና ልትሆን ይገባታል ብሎ ዘረኛ ነው ጠባብ ነው ገንጣይ ነው የምንለው ጸጋዬ አርሳ አዲስ አበባ ምን መምሰል እንዳለባት ሲናገር እውነቴን ነው ማለት በጣም የተመሰጥኩት በጣም ማለት ነው አዲስ አበባ የብሔረሰቦችን ማንነትና ቀለም አንጸባረቅ አለባት ያኔ የኢትዮጵያዊነት ናሙና ትሆናለች አሁን ያለችዋ ትላንትም የነበረችዋ ዛሬም ያለችዋ ኢትዮጵያ አዲስ አበባ ግን የአማራነት ናሙና ቢበዛ የሀበሻነት ናሙና ነች ነው ያለው የአማራነት ናሙና ነው የሚንጸባረቅባት እንጂ የኢትዮጵያዊነት ናሙና አይንጸባረቅባትም ነው ያለው ምን ለማለት ፈልጌ ነው ዶክተር ጸጋዬ አርሶ የተናገረውን ነገር እንደ ምሳሌ ነው ያመጣሁት እያንዳንዱ የጋራ ተቋሞቻችን አዲስ አበባ የጋራችን ነች ካልን አዲስ አበባ ኢትዮጵያውያንን መምሰል አለባት ነው አዲስ አበባ ኢትዮጵያውያንን መምሰል አለባት የኢትዮጵያውያን ናሙና መሆን አለባት አዲስ አበባ ያንድ ወገንን ወይም ደግሞ ያማራን
ሲኒማ ቤቶቿ ምኖቿ አማራነትን የሚያንጸባርቁ ከሆነ ኢትዮጵያዊነት ናሙና ልትሆን አትችልም እና ያንን አይደለችም ብሎ ሲናገር ነበር እና ምን ለማለት ፈልጌ ነው ኢቢሲም እንደገና መዋቀር አለበት ይሄንን ደግሞ እያንዳንዱ ኢትዮጵያዊ ዘመቻ መክፈት አለበት ኢቢሲ ላይ አንድ ጽንፈኛና አክራሪ ነው ማለት ልትሉን ትችላላችሁ በነገራችን ላይ አክራሪነት ምርጥ ነው እኮ አክራሪነት መጥፎ ነገር እኮ የለውም አንተ በሃይማኖትህ ስታከር አንተ አክራሪነት ማለት እኮ በትክክል መከተል ማለት ነው አክራሪ ብሔርተኛ የምትባለው በትክክል ብሔርን ስትወድ ነው በትክክል ያመንክበትን ነገር መውደድ አክራሪነት ነው ብሔርን በጣም የምትወድ ከሆነ አገርህን በጣም የምትወድ ከሆነ አክራሪ ነህ በቃ እና ያማራ ተወላጆች የያዟቸው ተቋሞች በአጠቃላይ ጸረ እስላም ናቸው ለምን እንደሆነ አላቅም እኔ ለምን እንደሆነ አላቅም ጸረ እስላም ናቸው እኔ አሁን ኢቢሲን በማስረጃ በእናንተ ተጋብ ልናገር የሰራውን ስተት ማለት ነው የሰራውን ስተት ልናገር እንደ አንድ ኢትዮጵያዊ እያንዳንዱ እምነት ተከታይ ኢቢሲን ማውገዝ ነው ያለበት አንደኛ ሶማሊያ ላይ ቤተክርስቲያን ሲቃጠል ሁላችንም ነው ያወገዝነው ሁሉም ኢትዮጵያዊ ያወግዟል ኢቢሲን ግን የቀደመው አልነበረም ጥሩ ነው ምክንያቱም ነገሮች እንዲበርዱ ይሄንን ነገር ያደረጉ አካሎች ለህግ እንዲቀርቡ ሚዲያ መጫወት ያለበትን ሚና መጫወት አለበት ኢቢሲ በአማሮች የሚመራው ኢቢሲ ከኢቢሲነት ወደ ኤቢሲ መቀየር አለበት አማራ ብሮድካስቲንግ ምናምን መቀየር አለበት ምክንያቱም አጠቃላይ 80% የአማራ ተወላጆች የሚሰሩበት ያማራን ስነ ልቦና ብቻ የሚያንጸባርቁበት ሚዲያ ነው አመት ባለ መጣ ቁጥር አማራነት ነው የሚንጸባረቅበት እና የሶማሊያውን ጉዳይ የቀደማቸው አልነበረም ጥሩ ነው ደግ ተግባር ነው ምክንያቱም ሶማሊያ ላይ በእምነት የሚለዩኝ ክርስቲያን ወገኖቼ እንዲጠቁ አልፈልግም ያ ጥቃታቸው ቶሎ እንዲቆምላቸው ያ ጥቃታቸው ቶሎ እንዲበርድ መንግስትም ህዝብም እንዲሰማው ሚዲያ የበኩሉን አስተዋጽኦ ማድረግ አለበት አድርጓል እዛኔ እናመሰግናለን ታዲያ ጎንደር ላይስ ሙስሊሞች ሲጠቁ ለምን ሶማሊያ ላይ ያደረገውን አይነት ነገር ለምንድን ነው ያልደገመው ሶማሊያ ላይ ቀድሞ ዘገባዎችን በመስራት እዛ ላይ ጥፋት ያጠፉ ክርስቲያን ወንድሞቻችንን ያጠቁ ያሉ አካሎች ለህግ እንዲቀርቡ ያደረገው ሚዲያ ጎንደር ላይ 3 መስጂድ ሲቃጠል አልሰማም አላየም ዝም ነው ያለው በቃ አልሰም ይሄ ለኢትዮጵያውያን ሙስሊሞችም ለኢትዮጵያውያንም ያለው ንቀት ያሳየበት መንገድ ነው ያማራ ተወላጆች የያዟቸው ተቋሞች በአጠቃላይ አማራን በምክንያት ነው ምጣናው እኔ በምክንያት ነው ምጣናው ያማራ ተወላጆች የሚመራቸው ተቋሞች በአጠቃላይ ጸረ እምነት ጸረ ብሔር ምናምን ነገር ነው አግላዮች ናቸው ጎንደር ላይ ያ ነገር ሲከሰት ዝም አለ 3 ቀን ድረስ ዝም አለ ምንም አልተነፈሰም በዚህ ወጣ በዚህ ገባ አላለም ዝም አለ አየነው አይደል እንዴ ትላንትና ከትላንት ወዳ አላባ ላይ ይሄው ድርጊት ተደረገ እነማን አደረጉት ሙስሊሞች አደረጉት የት አላባ ላይ ምን አደረጉ የጴንጤ እምነት ተከታዮችን ቸርች አቃጠሉ የዛኔም የቀደመው አልነበረም ሙስሊም ሲያጠፋ የሚሮጠው ሚዲያ ክርስቲያን ወንድሞቻችን ሲያጠፉ የሚቀዘቅዝ ሚዲያ ትክክል አይደለም ነው ሙስሊሞችን ላሽ እንዳለ ክርስቲያኖችም ላሽ ማለት አለበት በቃ ኤ ነው ነገር ላለማጋጋል የጎንደሩን ዝም ካለው ያላባውንም ነገር ላለማጋጋል ብሎ ዝም ማለት አለበት ያላባውን በሰበር ዜና የጎንደሩን በዝምታ ምን ይባላል ነው እስቲ ህሊና ያለው ሁሉ ይፍረድ ምን ይባላል ይሄ ያማራ ተወላጆች የሚመሯቸው ተቋሞች ለዚህም እኮ ነው አማራ የኢትዮጵያን መንበረ ስልጣን በበላይነት ከተቆጣጠረ አገር ትፈርሳለች እመኑ አገር ትፈርሳለች ምክንያቱም አማሮች አግላዮች ናቸው አማሮች ቆሻሾች ናቸው ፖለቲከኞቻቸው የመጨረሻ ቆሻሻ ናቸው እንግዲህ የአላባውን ጉዳይ በጣም የሚወገዝ ጉዳይ ነው የጎንደሩም የሚወገዝ ነው የሶማሌውም የሚወገዝ ነው የዱራሜውም የሚወገዝ ነው የእምነት ተቋሞች መነካት የለባቸውም ነው ምለው እኔ ግን አንድ ሚዲያ ለሶማሊያውም ለአማራ ክልሉም ለአላባውም ለዱራሜውም እኩል ሽፋን ሊሰጠው ይገባል ነው አላባ ላይ የሆነው ምንድነው ዱራሜ ላይ ጴንጤዎች ለዚህም ነው ስቀድም ስገባ በበዛችሁበት ቦታ ያነሰ ወገናችሁን አታጥቁ ያልኩት ለዚህ ነው ምክንያቱም
ሌሎች በበዙበት ቦታ ደግሞ ያነሰ ወንድማችሁን ያጠቁባችኋል የእምነት ወንድማችሁን እና ዱራሜ ላይ ከምባታ ዱራሜ ላይ መስጂድ ያቃጠሉ ጴንጤዎች መስጂድ ሲያቃጥሉ እንግዲህ በጣም ሙስሊሞች ጥቂት ስለሆኑ ጥቂቶችን አጠቁ እንግዲህ ጴንጤዎች እዛ ጋር ዱራሜ ላይ ወይም ደግሞ ከምባታ ላይ እንደበዙት አላባ ላይ ደግሞ ያነሱ ናቸው ባነሱበት ቦታ ተጠቁ ይሄ ምን ለማለት ፈልጌ ነው የትም ቦታ ይሁን ይሄ አካል እኔ አካባቢ ያነሰ ቁጥር ነው ያለው ብለህ ንቀህና ንቀህ አታጥቃው ያንተ ወገን ደግሞ ያንተ በእምነት የሚጋራህ ወገንህ የሆነ ቦታ ላይ ያነሰ ቁጥር አለው እኔ ለምሳሌ ስልጤ ላይ የበዛ ቁጥር ቢኖረኝ ሌሎች ሙስሊሞች ያነሰ ቁጥር ባነሰ ቁጥር የሚኖሩ ሙስሊሞች ሊኖሩ ይችላሉ እኔ ሳደርግ ቆም ብዬ ማሰብ አለብኝ አንድ ጥፋት ሳጥፋ ቆም ብዬ ማሰብ አለብኝ እኔ በሰራውት ሌሎች ወንድሞቼ በቀል ይደርስባቸዋል የሚለው ማለት ነው እና ምን ለማለት ፈልጌ ነው የእምነት ተቋሞች ባይነኩ ጥሩ ነው እና ያለፈው አልፎ እንደገና ዛሬ ትላንትና ጎንደር ላይ ሌላ አንድ አዲስ ዛሬ ማለት ነው አዲስ መስጂድ ሌላ ተቃጠለ ጎንደር ላይ እዛው ውስጥ ምናምን አካባቢ ላይ ሌላ መስጂድ ተቃጠለ ያንን መስጂድ ሲቃጠል የአማራ ክልል መገናኛ ብዙሃን አውጥቶ ያወጣው ዘገባ የሚገርም ነው ድንገተኛ አደጋ ነው ያለው ምን ያረግላቸዋል እንደው እኔ አማራ ክልል ላይ ማለት ነው ለአማራ ተወላጆች አንድ የምለምናቸው ነገሮች ሙስሊሞችን በቁማቸው አቃጥለው ይግደሏቸው ያቃጥሏቸው በቁማቸው ያያናድደኝም እኔ በግሌ እንደ ግለሰብ ማለት ነው ሙስሊሞችን ሲፈልጉ ዘቅዝቀው ቆራርጠው ስጋቸውን ይብሏቸው አያገባንም እኛ እኔ በግሌ አያገባኝም ግን የእምነት ተቋም ጥሩ አይደለም የእምነት ተቋም ከዳር እስከ ዳር ያለውን ውስጡን እንዲያማ ያደርጋል እስቲ እነሱ በራሳቸው ቆም ብለው አያስቡ የሆነ አካባቢ ላይ ቤተክርስቲያን ሲቃጠል ምን ያህል እንደሚያናድድ ምን ያህል እንደሚሰማ ሊያስቡት ይገባል ያናድዳል እና የእምነት ተቋሞችን ያነጣጠረ ጥቃት መቆም አለበት ለፖለቲካ ፍጆታ ነው ኤከሌ ነው ያደረገው የሚለው ማሳበብ ትቶ የኢትዮጵያ ህዝብ ኢትዮጵያ በሰላም እንድትቀጥል ከተፈለገ የከእምነት ተቋሞች ላይ እጁን ማንሳት አለበት ከቤተክርስቲያን ከቸርች ከመስጂድ ህዝብ እጁን ማንሳት አለበት የትኛው አካባቢ ጽንፈኛ አገር ታፈርሳለች እቺ ነገር እና ጎንደሬዎች ተረጋጉ ነው የምለው እኔ ጎንደር የታሪክ የጎንደር የጀግኖች ሀገር ያንዲት ኢትዮጵያ ዋልታና ማገር አይደል የሚሉት ይሄ ነው እንዴ ዋልታና ማገርነት የእምነት ቤቶችን እየነጠሉ ማቃጠል ይሄ ነው እንዴ ኢትዮጵያዊነት ይሄ ነው እንዴ ዋልታ ማገርነት ያስተዛዝባል ነው ያስተዛዝባል እና ኢትዮጵያ ሰላሟን እንድታገኝ ይበልጥ የሃይማኖት ንክኪ ላይ ፖለቲካ እንደፈለጋችሁ ተጨማለቁበት ግን ወደ ሃይማኖት መባላት ጋር ከተከሄደ ማናችንም አንተርፍም ይሄንን መደገፍ የለብንም ሙስሊሞችም ክርስቲያኖችም ዋሪበር መደገፍ ያለበት ሐሳብ ነው ይሄንን ጥቃት የሚያደርሱ አካሎች መወገዝ ነው ያለባቸው የትኛውም አካባቢ ላይ የትኛውም ሙስሊም በክርስቲያኑ ክርስቲያኑ ጴንጤው እንደዚህ ምናምን ዋቂፈተው ምናምን እንደዚህ አይነት ትንኮሳዎች የሚወገዙ መሆን አለባቸው ምክንያቱም እንድንጠፋ ነው የሚያደርጉን እንድንጠፋ የሚያደርገንን ሐሳብና ድርጊት ከመቃወም ሌላ አማራጭ የለንም እና አማሮች አሁንም እዚህ ጋር አንዴ አማሮች ማለት ይናላቆም አማሮች የጎንደሩን ለማውገዝም ይሁን ስለሱ ለመጻፍም አንድ ያላየናቸው አማሮች ለአላባው ግን እነሱ ብቻ ሲጽፉ ነበር ያሉት ለአላባው ጴንጤን ወደው አይደለም የጴንጤ ቸርች ስለተቃጠለ ተሰምቷቸው አይደለም የሙስሊም ጥላቻ ስላለባቸው ብቻ ማለት ነው ሲጽፉ ነው ያሉት እኩል እንይ አላባ ላይ የተደረገውን እንዳወገስክ ሁሉ ጎንደር ላይ የሚደረገውን ማውግዘው እኛም እኮ ወንድሞችህ ነን አይደል እንዴ የኛ ስቃይ ለምንድን ነው የሚያስደስተ የኛ ቤተ እምነት መፍረሱ ለምንድን ነው የሚያስደስተ ሲሻገር ማለት ነው ስለ አፄ ኃይለ ሥላሴ ብዙ ነገር እየተባለ ነው ሰሞኑ አፄ ኃይለ ሥላሴ ክብር የሚገባው ሰው አይደለም አፄ ኃይለ ሥላሴ ሲጀመር ባንዳ ነው አፄ ኃይለ ሥላሴ የአፍሪካ አባት ይያሉ ይዘፍኑለታል እነ ቴዲ አፍሮ
ክነት ያገነነው አጼ ነው እሱ ራሱ ክነት ነው ያገነነው ክነት ነው ያሌለውን ጀብድ የሰጠው አጼ ኃይለ ሥላሴ ኢትዮጵያ በጠላት ስትወረር ኢትዮጵያን ጥሎ የጠፋ ለ5 ዓመት ኢትዮጵያውያን ታግለው ጠላታቸውን ካስወጡ በኋላ ዳግም ተሞሽሮ አይኑን በጨዋጥ ወይ መጣ ሰው ነው አንድ ክህደት ይህ ክህደት ነው አንድ ሀገር መሪ አገር በጠላት ስትወረርበት ህዝቦቹን አነሳስቶ ጠላት መዋጋት ሲገባው ፈረጠጠ አንድ የፈረጠጠ ፈርጣጭ እንደ ጀግና ሊቆጠር አይገባም ከተቆጠረም ቆጣሪዎቹም የሱ ቢጤ ናቸው አብይም አጼ ኃይለ ሥላሴን እንደ ጀግና ካቆጠረው አብይ ራሱ የሱ ቢጤ ነው አገር ብትወረርሱም ለቆሌድ ነው ማለት ነው ይሄን ያዙልኝ ሁለተኛው ክህደቱ የአጼ ኃይለ ሥላሴ እኔ አፍሪካዊ አይደለሁም ብሏል አፍሪካዊ አይደለሁም ያለ በአፍሪካዊነቱ ያፈረ እንዴት የአፍሪካ አባት ነው ለቴዲ አፍሮ አድናቂዎችና ለቴዲ አፍሮዎች እስቲ ልጠይቃችሁ ቴዲ አፍሮ አጼ ኃይለ ሥላሴ የአፍሪካ አባት አይደል ያለው አጼ ኃይለ ሥላሴ የአፍሪካ አባት በምን ሂሳብ ይሆናል አፍሪካዊ አይደለሁም ሰለሞናዊ ነው ነኝ ዘነገደ ሁዳ ምናምን ማን እንደሆነ እናቃለንኛ አማራ አይደለም አጼ ኃይለ ሥላሴ አማሮች ስለሚደግፉት እንጂ አማሮች 100% ምክንያቱም ጨቋኝ ስለሚደግፉ ራሳቸው ጨቋኝ ስለሆኑ እና እንትኑ ኔትወርኩ ተቋርጦብኝ ነው አጼ ኃይለ ሥላሴን አማሮች የሚደግፉት የጨቋኝ አስተሳሰብ ስለ ተጠናወታቸው ነው ግን አጼ ኃይለ ሥላሴ በዘሩ አማራ አይደለም ሲቀጥል ደግሞ እሱ ራሱ አፍሪካዊ አይደለም ብሏል ባፉ ግን አፍሪካዊ ነው ኦሮሞ ነው በእናቱ ምናም ወደኛም ይሄዳል ግን አፍሪካ አይደለም በአፍሪካዊነቱ በጥቁርነቱ አፍሮ አፍሪካዊ አይደለም ያለው ሰውዬ የአፍሪካ አባት ተብሎ ተዘምሮለታል ለዚህም ነው ታሪክ ያገነነው ክነት ያገነነው አጼ ነው የምለው እኔ እና አጼ ኃይለ ሥላሴ ለማንም ሞዴል ሊሆን የማይችል ሞዴል ከሆነም ለሱ ቢጤዎች ለፈርጣጮች ለሱ ቢጤዎች በራሳቸው ለሚያፍሩ በጥቁርነታቸው ለሚያፍሩ በአበሻነታቸው ለሚያፍሩ በኢትዮጵያዊነታቸው ለሚያፍሩ አካሎች ሞዴል ሊሆን ይችላል ለኛ ግን አይሆንም ለአጼ ኃይለ ሥላሴ ግን የቆመው ሐውልት አጼ ኃይለ ሥላሴ የቆመው ሐውልት ለጠቅላይ ሚኒስትር ለመለስ ዜናዊ ሊቆምለት ይገባል ዛሬ እንግዲህ ብዙ ጊዜኛ ኢትዮጵያውያን የተጠመድንበት ነገር ስህተት ነው ብለን ስንናገር ወያኔ ነህ ማለት ነው አይደል ለዛሬ ወያኔ ሊሆን አኔ የመለስ ዜናዊ ሐውልት በመላው አገሪቷ መቆም አለበት በመላው አገሪቷ ከተሞች መቆም አለበት ማን ነው ኢትዮጵያን የገደላት በከፊልስ ማን ነው ኢትዮጵያን ያሳደጋት እንዴ ለአጼ አስቡት ለአጼ ኃይለ ሥላሴ ሐውልት የሚያቆም መንግስት የለውጥ ይቅርታ እየተቆራረጠው ነው የሚያስቸግረው ለአጼ ኃይለ ሥላሴ ሐውልት የሚያቆም የለውጥ መንግስት የመለስ ዜናዊን ፎቶ በገባበት ገብቶ ያቃጠለ ያነደደ ነው ለምሳሌ እነ ኢትዮጵያ ቡና የሚባሉ እግር ኳስ ክለቦች አጠቃላይ አጼያውያን የመለስን ፎቶ አዲስ አበባ ላይ እና ወላሂ ፈልጌ ነው የመለስ ፎቶ የሚቃጠልባት የመለስ ሐውልት እንዲፈርስ የሚጠየቅባት የአጼ ኃይለ ሥላሴ የአጼ ምኒልክ ሐውልት ሕያው ሆኖ የሚኖርባት ኢትዮጵያ እኔ በግሌ ፍትሃዊ አይደለችም ለመግደል ከሆነ ከመለስ ሺህ እጥፍ የገደለን ምኒልክ ነው ለመግደል ከሆነ ከመለስ ሺህ እጥፍ ያሰቃየን አጼ ኃይለ ሥላሴ ነው ገድሎናል ከተባለ ጥፋት አጥፍቶብናል ከተባለ ጥፋቱን የመለስን ጥፋት እኔ ይቀበለዋለሁ መለስን የጠላውት አንድ በሃይማኖቶች ጣልቃ በመግባቱ ሁለት ደግሞ ለብሔር ብሔረሰቦች የሞግዚት አስተዳደር
ራሱ በመመደቡ ነው ብሔር ብሔረሰቦች የራሳቸውን መንግስት የራሳቸውን ወኪል በራሳቸው እንዲመርጡ እድል ስላልሰጣቸው ነው ለማለት የመጡት ነው በመለስ ጊዜ ሰው ሞቷል 97 ላይ ምናምን ሰዎች ሲጋደሉ ተሰቃይቷል ጥፍራቸው ተቆርጧል ምናምን አይደለ ካጼዎች የበለጠ ኢትዮጵያውያን ላይ አጥያት የሰራ የለም ነው ላጼዎች ከተሰራ ኢትዮጵያ ውስጥ የሰይጣንም ሐውልት መተከል አለበት ከሰይጣን የከፉ ናቸው እነዚህ አጼዎች ማለት ነው ይብዛ ሚነስ ኢትዮጵያን ለዚያ ደረጃ ያደረሳት ሰውዬ ፎቶ በየሜዳው እየተቃጠለ ናላችሁ ዛሬ ኔትወርኩም ቅስሜን እየሰበረኝ ነው እንዳወራ አልሰጠኝም በየቦታው በመለስ ስም ያሉ ነገሮች እየተነሱ ምን ይያሉ የትላልቅ ሰይጣኖች ሐውልት ደግሞ እየተተከለ ነው ይሄ ትክክል አይደለም በፍጹም ትክክል አይደለም በፍጹም ምኑ ጉድ ነው እና ኔትወርኩ አልሰጠኝም ላወራ በጣም አናዶኛል መለስ ዜናዊን ከኔ በላይ የጠላው የለም ከኔ በላይ አሁንም የሚጠላው የለም ግን እውነቱን ለመናገር መለስ ዜናዊ ሊያገኝ ያልቻለውን ክብር እነዚህ ሰዎች ሲያገኙ ያሳዝናል ኢትዮጵያ ወዴት እየሄደች ነው የሚያስብለው ኢትዮጵያ ወዴት እየሄደች ነው ግፋቢል የስልጣኑ ተካፋይ ያደረገውን የዛሬው ካድሬ የስልጣኑ ተካፋይ ያደረገው መለስ ዜናዊ ፎቶ እንዲነሳ ያደረገ የሌሎች የተላልቅ ጨቋኞች የተላልቅ አራጆች የተላልቅ አዋራጆች ሐውልት የሚተከል ከሆነ ኢትዮጵያ ወዴት እየሄደች ነው ያስብላል መለስን እኔ የጠላሁት ፓርላማ ላይ ፎቶ ያሰጠቀን ነው መለስን እኔ የጠላሁት አህባሽን ከውጭ ያመጣልን ቀን ነው መለስን የጠላሁት በሃይማኖቶች ጣልቃ መግባት የጀመረ ጊዜ ነው መለስን የጠላሁት የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ሁለት ቦታ የከፈላት ጊዜ ነው መለስን የጠላሁት ይህን ሁሉ ያደረገ ጊዜ ነው ግን መለስንና ሌሎችን ሳወዳድር መለስ መልአክ ነው መለስን አሁን ቪዲዮ እየቆረጥክ ያወጣ መሐመድ ወያኔ ነው ምናምን አረ በእናትህ እስቲ እውነትን እንነጋገር ነው ያ ጀማ እውነትን ለኢትዮጵያ ውለታ ያዋለላት መለስ ወይስ አጼ ኃይለ ሥላሴ ኢትዮጵያ ላይ መከበር ያለበት መለስ ወይስ አጼ ኃይለ ሥላሴ ፊንፊኔ ላይ አይደለም በእያንዳንዱ ከተማ አማራ ክልል ሲቀር በእያንዳንዱ ከተማ የመለስ ዜናዊ ሐውልት ያስፈልጋል በእያንዳንዱ ከተማ እንደ አንድ መሪ ስተቱንም እንደተቸን ሁሉ ጥሩ ነገሩንም እንናገራለን አለቀ እና መለስ ገሎናል መለስ ከፋፍሎናል መለስ እንደዚህ አድርጎናል መለስ እንደዚህ የሚዘፍን ሰው ካለ ታዲያ አንተ የምታመልከው ኃይለ ሥላሴ ምንድነው ያደረገው ብለህ ጠይቀው እስቲ መለስ እኮ በተለይ ሙስሊሞች አንድ ነገር ልንገራችሁ በተለይ ሙስሊሞች መለስ እኮ ኢትዮጵያ ውስጥ የሚኖሩ ሙስሊሞች ብሎ አይደለም የጠራን ኢትዮጵያውያን ሙስሊሞች ብለው ነው የጠራን አይደለም እንዴ የመጀመሪያው መሪ መለስ ኢትዮጵያውያን ሙስሊሞች አጼ ኃይለ ሥላሴ ኢትዮጵያ ውስጥ የሚኖሩ ሙስሊሞች እንደ መጤ ሲጠራን የኖረ ሰውዬ ነው እንደ መጤ ኢትዮጵያ ውስጥ 10% የሚሆኑ ሙስሊሞች አሉ እነሱንም ወደኛ እንለውጣቸዋለን ብሎ ለአፍሪካ ህብረት የተናገረ ሰው ነው ለዓለም መንግስታት የተናገረ ሰው ነው ኢትዮጵያውያንን ከነልዩነታቸው ማስተናገድና ማስተዳደር የማይችል ሰው ነው እነዚህ ዛሬ የተቆለጳጳሱ አጼዎች በሚያስተዳድሯት ሀገር ላይ የኦሮሞ ተወላጅን ማግባት እኮ ኃጢአት ነው የደቡብ ተወላጅን ማግባት እኮ ኃጢአት ነው ሌላውን ማግባት እኮ ኃጢአት ነው የቤት ገበና ነው ብለው የሚሸፋፍኑት ነገር ነበር ከኛ ጋር መዋለድ ኃጢአት ነበር ከሌሎች ጋር መዋለድ ኃጢአት ነበር ራሳቸውን እንደ ምርጥ የሚቆጥሩ ግን በራሳቸው በጣም የሚያፍሩ በአፍሪካዊነታቸው እያፈሩ የሚኖሩ ሰለሞናዊ ነን የሚሉ
ወገኖች ናቸው ታዲያ ትልቁ ባንዳ የተከበረባት ኢትዮጵያ መለስ ዜናዊ ፎቶ የሚቀደድባት ከሆነ ትክክል አይደለም መለስ ዜናዊ በድሎኛል ኡስታዞቼን አስሯል ኡስታዞቼን እንደዚህ ጠፍሮ በቲቪ አሳይቶኛል ግን መስጂድ አልተቃጠለም በሱ ጊዜ መስጂድ አልፈረሰም በሱ ጊዜ እናላችሁ ኔትወርኩ ያበሸቀኝ ነው በጣም እናላችሁ እንደዚህ አይነት ነገር ስናወራ አንተ ወያኔ ተላላኪ በራ ያያኔ ተላላኪ ያሉ ምናምን ማሸማቀቅ ድሮ ቀረ እኛ ወያኔን በጊዜው ረግመነዋል ሰድበነዋል እንዳንተ ሽንታም አልተደበቅንም የሚያቀን ያቀናል ወያኔ ኢትዮጵያውያንን በሚገልበት ሰዓት ረግመነዋል ሰድበነዋል hatta ዘሩን ጭምር እያለፈን እየሰደብን ነበር የዛሬ 2 አመት እኔ እዚሁ ፌስቡክ ላይ እንዳወራው ነው እንደተቀደድኩ ነው ተግባባን አይደለም እንደማንም ሽንታማማሮች ማለት ነው ዛሬ ወጥቼ ዛሬ የሚከስ የሚያስር ባል የለበት ጊዜ ዛሬ በያገሩ ከኤምባሲ ጋር እየተነጋገረ የሚያፍን ባል የለበት ጊዜ እንደ ጀግና ወጥቶ እንደሚናገር አይደለም ወያኔን በጊዜው ተጋፍጠናል ወያኔን በጊዜው በያለንበት ሀገር ሆነን ተናግረናል ውጭ ሀገር ላይ ሆኖ በኤምባሲ ያስጠልፈኛል ይያለ ቅዘና ፊትለፊት ወጥቶ የማይናገር ሁሉ ዛሬ የሚያሳድድ መንግስት ስላልሌለ እየወጣ እኛን የወያኔ ተላላኪ ሊነን ይፈልጋል አዎ ኢትዮጵያ ውስጥ ከማንንም በላይ ክብር ሊሰጠው የሚገባው መለስ ዜናዊ ነው እንዴ አጼዎች የተከበሩባት ሀገር ላይ መለስ ሊዋረድ ይሄ ራስን ማጥፋት ነው የለውጥ ኃይል ነኝ የሚለው ራሱን ያጠፋ ነው ማለት ነው ሲጀመር ይሄ የለውጥ ኃይል ተብዬ ማለት ነው አንዳንዱ እንዴ ከመቼው ተቀነስክ ይላል ዳግም እንደመራለን እኛ ስህተት ስናገኝ እንቀነሳለን እኔ ሲሳሳቱ ቀነሳለሁ ሲያለሙ እደመራለሁ እንደዛ ነው እንጂ ሜዳው ዘላቂ ተደማሪ ካድሬ አይደለም ኖ እኔ ዘላቂ ተደማሪ ካድሬ አይደለም ሲያጣፉ የምቀነስ ሲሰሩ የምደመር እንጂ ተግባባን አይደል እና እነዚህ ወራሪዎች ጋር የቆመው መንግስታችን ቆም ብሎ ሊያ ይገባዋል የተጠሉ ናቸው የተወገዙ ናቸው በኢትዮጵያውያን ዘንዳ ተንቅረው የተጠፉ ናቸው ከነዚህ ጋር ቆሞ አሁን ሰው ሊሆን ነው ይሄ ሰውዬ እንደው ሙርተዱን እባካችሁ ምከሩት እንዴ ዘምብላችሁ እንታገስ በሚል ሰውዬው እኮ በእንትና በዲያቆን ዳንኤል ክብረት ፈረስ ላይ የጋለበ ይሄደ ነው ነገ እኮ የቴጌጣይልቱን ሐውልት አስተክሎ አዲስ አበባን ያፈርሳታል አዲስ አበባ ደግሞ ከእንግዲህ ሌላ ሐውልት የምትታገስ አይመስለኝም ያጼ ኃይለ ሥላሴን ሐውልት ራሱ የታገሰችው እርግጠኛ ነኝ የአፍሪካ ህብረት የአፍሪካ መሪዎች እንዲተከልለት ስለጠየቁ ይመስለኛል ከእንግዲህ ግን ኤሰውዬ ሉጋሙን ካላስተካከለ ራሱንም ኢትዮጵያንም ጣልፎ እንደሚጥለው ከአጼዎች ጋር ከአጼዎች አስተሳሰብ ከአጼ አቀንቃኞች ጋር ቆሞ ኢትዮጵያን ማዳን አይቻልም ኢትዮጵያን ማጥፋት እንጂ እንደሚያጠፋት እኮ ይሄው አንድ ሚዲያ ላይ ሰብስቧቸው አግላይ ስራ ሲሰሩ ይያየን ነው የኢትዮጵያ ቴሌቪዥን ጣቢያ ላይ አማራ ቴሌቪዥን ጣቢያ እስኪመስል 80% የነሱ ተወላጆችን አስቀምጦ ዛሬ አንዱ ቦታ ላይ በሰበር ዜና አንዱ ቦታ ላይ በዝምታ ያያለፉ ነው እናላችሁ ተቀነስክ እንዴ ምናምን የምትሉ አልተቀነስኩም በቦታዬ ነው ያለሁት ግን ከነስተት መደገፍ እኮ ነው ችግራችን እኛ ኢትዮጵያውያን ችግራችን ይሄ ነው ወይ አንድ ዘራችን ስለሆነ ብቻ እንደግፋለን ወይ ሁለት ስለወደድ ነው ብቻ ከነችግሩም እንደግፋለን እንደዚህ የሚባል ነገር የለም ሰውየው የሚጠነከረው በሚሰራው ከአማሮች ጋር ቆሞ አገር አትሆንም እያየን ነው ወይ አላደነቁት ነገር ወይ ሰራውን ነገር ጥሩ ነው ብለው አልተቀበሉት ነገር ዛሬም ቦሮሞነቱ እየተቹት እሱ ግን አጼ ይሰራራዋል ዛሬም እኮ ነው እስቲ
የአማራ አክቲቪስቶች ዛሬ መረጃ እውነት ይሁን አይሁን አላውቅም ዛሬ ከኢቢሲ ላይ ዳይሬክተሩ ተነስቷል ሲባል ሰምተው የዳይሬክተሩን ፎቶ አንጠልጥለው ጸረ አማራ ዘመቻ ተጀመረ አብይ አህመድ ጸረ አማራ ዘመቻ ጀመረ አንድ ግለሰብ ከቦታው ስላስነሳ ይነሳ አይነሳ አላውቅም ተነስቷል ስለተባለ ይሄ ግለሰብ የሚመራው ሚዲያ ግን በገዛ ወገኖቻቸው ላይ የሰራውን ጥፋት አንድም ቀን ሊያወግዙ አልቻሉም እና ምን ለማለት ፈልጌ ነው አማራ የሚመራው አማራ አትበል አማራ ምን ልበላቸው ታዲያ አማራ ነን አሉ እንዴ አማራ ነን አሉ እኮ እና እነሱ የሚመሯቸው ለዚህ ነው ኢትዮጵያን እነሱ በመሪነት ደረጃ ተቀምጠው ዳግም ከመጡ ኢትዮጵያ ትፈርሳለች ለመገንጠል ያኮበከበው ሁሉም በቃ እንደው በደስታ ምክንያት ያገኘ ይሄዳል ጥርግ ነው የሚለው ና ኢትዮጵያን መጠበቅን ኢትዮጵያ በጣም ማለት ነው መስቀለኛ መንገድ ላይ ነው ያለችው እችን መስቀለኛ መንገድ ላይ ያለችን ኢትዮጵያ መስቀለኛ መንገድ ላይ እንድደርስ ያደረጋትን አማራን ይዞ መታደግ አይቻልም አማራን ጥሩ እኔ ወያኔን ባንደቋም ወደዋል እነዚህ አጼዎችን በጣም ነው የሚጠላቸው በጣም ደግሞ እንቅፋታቸው ነው ችግሩ ደግሞ ወያኔ እነሱን ብቻ እግር እየቆረጠ መኖር ትቶ ሌላውንም ደርቦ እየቆረጠ መኖሩ ነው ወያኔ በደለን ይላሉ ወያኔ እኮ እነሱን አልበደላቸውም እንደው ውስጣቸው ላይ አፍነው ጫፍልቀው አማራ ብለው ያኑሯቸውን ህዝቦች በሰዓቱ ጉልበት በነበረው ጊዜ ላይ በሰዓቱ ተሰሚነት በነበረው ጊዜ ላይ ጨርሶ ነፃ ማውጣት ይችላል ነበር ቅማንትን ብትል አጋውን ብትል ምናምን እነዚህን ሁሉ እና ምን ለማለት ፈልጌ ነው በሃይማኖት ተቋሞች ላይ የሚደረግ ትንኮሳ መስጂድ ላይ ቤተክርስቲያን ላይ የበለጠ ኢትዮጵያን ያፈርሳታል እርስ በርስ ያጨራርሳል ስለዚህ ይሄ ነገር መቆም አለበት እና አማራ ክልል ላይ የሚደረገውም ሶማሊያ ላይ የተደረገውም አላባ ላይ የተደረገውም ዱራሜ ላይ የተደረገውም ሁሉም የሃይማኖት ትንኮሳ ትክክል አይደለም ዱራሜ ሙስሊሞች አንሰዋል ብለው ሙስሊሞችን አጠቁ በቀሉ ደግሞ እዚህ አላባ ላይ ተጠበቃቸው አያችሁ እና ይሄ ነገር መቆም አለበት መበቃቀል ይመጣል መበቃቀል ከዛ አብረን ነው የምንጠፋፋው ሃይማኖት ያስተሳሰብ ጉዳይ ነው ለምንድን ነው የምንጠላላው ሃይማኖት አንተ የምትፈልገውን አስተሳሰብ የተቀበልክበት ጉዳይ ነው እኮ ሌላ ነገር አይደለም በስጋ በወንድምነት አንድ ነን በሃይማኖት ባስተሳሰብ የተነሳ መጠላላትና ለመጠፋፋት መነሳሳት ትክክል አይደለም አማራ ክልል ላይ አማሮችን የምለምናቸው ነገር ቤተ እምነትና ቁርአን ማቃጠል ትተው ሙስሊሞችን ማቃጠል ይጀምሩ ይዛኔ አንድም ሙስሊም ይነሳል አንድም ሙስሊም የሚከፋ ያለ አይመስለኝም እኔ በግሌ ምክንያቱም አማራንን ካሉ አማራነታቸውን የአማራነት የባለቤትነት መብታቸውን ማስከበር ያለባቸው እነሱ ናቸው ቤተ እምነት ግን ስልጤ ላይ ያለ ቤተክርስቲያን የመላው ኢትዮጵያውያን ቤተክርስቲያን ነው አማራ ላይ ያለ መስጂድ የመላው ኢትዮጵያውያን መስጂድ ነው ያ ተነካ ሲባል መላው ኢትዮጵያውያን ያማቸዋል ስለዚህ እዛው ጋር ሙስሊሙን በቁሙ አቃጥሉት መብቱን ማስከበር ያለበት እሱ ነው ቤተ እምነት ግን ትክክል አይደለም መበቃቀል ይመጣል አብሮ መጠፋፋት ነው የሚመጣው እናንተ ጋር ደካማ ሙስሊሞች ካሉ ሌላ ቦታ ጠንካራ የሆኑ ሙስሊሞች አሉ እነዛ ተነስተው እነሱ ጋር ያሉትን ሰዎች ካጠቁ እናንተም ስታጠቁ እንደዛ መጠቃቃት ከመጣ አገር አብራ ትፈርሳለች ስለዚህ ሃይማኖት ደግሞ ያስተሳሰብ ነው ሌላ ነገር ምንም የለም አንተ የተመቸህን ሃይማኖት ተቀብላል ሌላው የተመቸውን ያንን አስተሳሰብ ደግሞ ማክበር ግድ ነው የኔን አስተሳሰብ አንተ ማክበር የኔን ያንተን አስተሳሰብ ማክበር እና በዛ ደረጃ ቢከት ጥሩ ነው ለውጡም እንዳይደናቀፍ የምትፈልጉ ከሆነ አማሮች ባካችሁን ቤተክርስቲያን ማቃጠል አቁሙ ለሌላውም ሰበብ አትሁኑ ሌላው ተናዶ እንደናንተ አይነት እርምጃ እንዲወስድ አታድርጉ እባካችሁን እና ቤተክርስቲያን ከማቃጠል አሙዛው ሙስሊሞቹን ወንድሞቻችሁን ረዷቸው በቃ ችግር የለውም ያ የለመዳችሁት ነው ያደጋችሁበት ነው የኖራችሁበት ነው ስታርዱ የኖራችሁበት ነው እሱን አድርጉት መታረድ ስለሚፈልግ መረዳው ችግር የለውም ግን ቤተ እምነት ስታደርግ ከዛ ያለው ይሰማዋል ከሩቅ ያለው ኢትዮጵያዊ ይሰማዋል ቤተ እምነት በጣም
ሴንሲቲቭ ነገር ነው እና ያንን መንካት ጥሩ አይደለም እና በቀላሉ አይተናል እኮ አላባ ላይ አንድ መስጂድ አጠቁ ሙስሊሞች ትንሽ ናቸው በቃ ምን አባታቸው ያመጣሉ ተብሎ መስጂዳቸው ተቃጠለ እነሱ ተደበደቡ ምናምን እዛው አካባቢ ላይ ደግሞ አላቦች ያንን ድርጊት በቀሉ ትክክል አይደለም እኮ ነው ምለው እኔ ትክክል አይደለም ግን በቀል ወለደ የከምባታው ጥቃት አላባ ላይ በቀል ወለደ ከምባታ ላይ አንድ ቤተ መስጂድ አቃጠሉ አላባ ላይ ደግሞ 3 የጴንጤዎች ቸርች ተቃጠለ 7 የጴንጤዎች ቸርች ተቃጠለ አንድ መስጂድ 7 ቸርችን ወለደች እንደዛ ይያለ አገር ተጠፋለች እኮ ነው ምላችሁ መበቃቀል ይመጣል እኮ ነው ምላችሁ ኢትዮጵያ ህዝብ ሰላም ፈልጎ እንጂ መተረማመስ ከመጣ አናስቆመውም እኮ ብዙ ልዩነት ነው ያለን የብሔር ልዩነት የሃይማኖት ልዩነት የአስተሳሰብ ልዩነት የታሪክ ሁሉ ልዩነት አለን ሁሉ የተምታታ ጉዳይ ውስጥ ነው ያለነው ያንን አቻችለን መሄድ አለብን ያ ሁሉ ልዩነት አንሶን እንደገና በሃይማኖት ከጀመርነው ጥሩ አይደለም የፖለቲካው የብሔሩ ምኑ አነሰን እሱ ይበቃናል በእናታችሁ ወደ ሃይማኖት ትጉ ጥሩ አይደለም እና EBC ደግሞ መሰራት አለበት ፈርሶ መሰራት አለበት በአማራ ልጆች የተያዙ ተቋሞች የትኛውም ድርጅት ላይ ማለት አማራ በበላይነት ሊመራ አይገባውም የትኛውም ምክንያቱም አገር ያሸብራል አገር ያፈርሳል አሸባሪዎች ናቸው ያው EBCን በበላይነት መራ ድፍን ሙስሊሞችን አስቆጥቷል እሱ በበላይነት የሚመራባቸው ቦታዎች በሙሉ አድላዊ ናቸው ያደላሉ እስቲ አስቡት ኦሮሞ የለም ትግሬ የለም አፋር የለም ሶማሌ የለም ነው 80% አማራ የሚደረደረው እንዴት ተብሎ ነው አንድ ሚዲያ ላይ ኢትዮጵያዊ ሚዲያ ላይ አማራ ብቻውን የሚደረደረው ሌላውስ እንዴ ለዚህም ነው ዶክተር ጻግሽን የምወደው ማለት ነው ተቋሞቻችን ኢትዮጵያ የጋራ ተቋሞቻችን ኢትዮጵያዊ ናሙና እንዲኖራቸው ይሰራ ነው ያለው እና ያንን ቪዲዮ የሆነ ቦታ ላይ አለ ምናልባት ያላያችሁት ካላችሁ በጣም የሚገርም ነው የኦሮሞን አዲስ አበባ የኦሮሞን ባለቤትነት እንደገና ደግሞ አዲስ አበባ የብሔር ብሔረሰቦችን ባለቤትነት እንዴት በዝርዝርና በደረጃ እንዳስቀመጠው አዲስ አበባ ምን መምሰል እንዳለባት አማራ ከመሽተት ኢትዮጵያ መሽተት መጀመር አለባት ብሎ እንዴት በምክንያት እንዳቀረበ ብታዩት ይገርማችኋል እና ይሄንን ነው ምለው የጋራ ተቋሞቻችን የጋራ መምሰል አለባቸው እንዴ እስቲ አስቡት እነዚህ ሰዎች ራሳቸው ኦሮሞ ወረረን ይያሉ ኦሮሞ በዚህም ስልጣን እዚህ ነው እሱ ኦሮሞ ነው ደግሞ ኦሮሞ አይሉም እኮ በትክክል ወረሞ ነው የሚሉት በዚህም ኦሮሞ ወረረን በዚህም ኦሮሞ ወረረን ምናምን የሚሉ ሰዎች እነሱ የኢትዮጵያ ብሔራዊ ሎተሪ ድርጅት ያው እነሱ ያው ሻጮቹም እነሱ ስለሆኑ ይውሰዱ ችግር የለው ሎተሪ ይያሉ የሚያዞሩትም እነሱ ስለሆኑ ሚዲያው ብትሉ እንዳለ እነዚህ ሰዎች ወረውት እና አብይ አህመድ ኢትዮጵያ ማዳን ከፈለገ እነዚህን ሰዎች የሚገባቸውን ቦታ ብቻ ሰጥቶ የማይገባቸውን ቢነፍጋቸው ይሻላል አሁን የማይገባቸውን እየወሰዱ ነው ትግሬ የሚገባውን ይውሰድ ኦሮሞ የሚገባውን ስልጤው ጉራጌው ሲዳማ ወላይታው እያንዳንዱ የሚገባውን እየወሰደ በጋራ ኢትዮጵያን ያስተዳድር ወረሩት እኮ በእነሱ ፈረስ እየጋለበ ነው እኮ አፄ አብይ እንዴ ተው በሉት በድፍን መደገፍም አያስፈልግም በድፍን መቃወምም አያስፈልግም ግን በአሁኑ ሰዓት ተው መባል አለበት እንዴ የመለስ ፎቶ የሚነሳባት ሀገር ያጼ ኃይለ ሥላሴ ሐውልት የሚተከልባት ሀገር ትክክል አይደለችም እንዴ አይደለችም እናው ስለመለስ ሲወራ አንዳንዴ ምን እንደመሰላችሁ የዘር ነገር አለ አሁን አንዳንድ የትግራይ ክልል ወንድሞቻችን ስለመለስ መጥፎ ነገር እንዲወራ አይፈልጉ እኮ መሪያችን ነው ትግሬ ብቻ አይደለም መለስ የትግሬ መሪ ብቻ አይደለም የኢትዮጵያውያን መሪ ነው ለ21 አመት መርቶናል መሪያችንን የመክሰስም ስንፈልግ የመስደብም ስንፈልግ ደግሞ የማመስገንም መብት አለን እንድናመሰግነው ብቻ የሚፈልጉም አሉ በዚህ ወተቃራኒ ውሰዱትና አብይንም በዛ ያዙት አብይን ራሱ በስራው ደግፉት በስራው ዛሬ የሚጋልብበት ፈረስ የአማራ ፈረስ ነው ያንን ፈረስ ትቶ
እንደው ራሱን ሆኖ ይምራን ነው ኢትዮጵያን ራሱ ሆኖ ይምራት ነው እስቲ ኦሮሞ በሚያስተዳድሯቸው ተቋሞች ላይ መቼ ነው የሃይማኖት የማግለል ስራ የሚሰራው መቼ ነው የብሔር ብሔረሰቦች ጭቆና የሚደረገው አላየንም እስቲ ኦሮሞ በበላይነት የሚመራቸው ተቋሞች ባሁኑ ሰዓት ብታያቸው ፍትሃዊ ናቸው አማራ በበላይነት የሚመራቸው ተቋሞች አድሏዊ ናቸው ምሳሌው EBC ነው ደናደሩ